Sometimes we can't even say which videos are real and which are AI generated. ሰላም ጤና ይስጥልኝ እንደምን አላችሁ የዓለም ቴክኖሎጂ ዩቲዩብ ቤተሰቦች። ይህ የምትመለከቱት ቪዲዮ በኤአይ ጄኔሬት አድርጌ የሰራሁት ነው። እነዚህ ሁለት ቀይ መስመሮችን እንዳትረሽ አስታውሽ። ይሄንን ቃል ተጀናጀኝ እንደፈለግሽ ፈታ ዘና በይ። ገንዘብ ሲልሽ ብሎክ፣ ፕራይቬት ፓርቲሽን ፎቶ አንስተሽ ላኪልኝ ሲልሽ ብሎክ። ይህ የምትመለከቱት በቪኦ3 የተሰራ በጣም የሚገርም ሪል የሆነ ኤአይ ተጠቅመው የተሰራ የቪኦ3 ነው። በነፃ ቪኦ3 እንዴት አድርገን መጠቀም እንችላለን ያለ ክፍያ የሚለውን ሌሎቹ ብዙዎች ያላሳዩአችሁን አብረን በጋራ እናያለን። ስለዚህ እስከመጨረሻው ድረስ እንድትከታተሉኝ ጋብዛችኋለሁ። ይህን የዩቲዩብ ፔጃችንን ሰብስክራይብ በማድረግ ቤተሰብ እንዲሆኑ በዚህ አጋጣሚ እንጠይቃለን። መልካም ቆይታ። Like, comment and subscribe. የቪኦ3 የምንለው ያው በእኛ ሀገር ያው ኤሊጂብል አይደለም አይሰራም በኢትዮጵያ ሀገር እና የምንጠቀመው በሌላ ሀገር ነው ማለት ነው። ሊንኮቹን ዲስክሪፕሽን ላይ አስቀምጥላችኋለሁ። ስለዚህ እንጀምራለን። URL አድሬስ ከዲስክሪፕሽን ሊንክ ላይ የምታገኙትን ኮፒ አድርጋችሁ ፔስት ስታደርጉት ቪኦ3 አካውንት አድሬስ ስንከተው እዛ አካውንት ይዙኑት ኤሊጂብል ፎር ጉግል ያይላል። ስለዚህ እንደምትመለከቱት በኢሜል አካውንት ገብቻለሁ። አድራሻው የኢትዮጵያ መሆኑን ስለሚያውቅ በዚህ አይከፍትልንም ማለት ነው። እሱን ለመክፈት ኦፔራ ሚኒ እንጠቀማለን። ስለዚህ ከኮምፒውተራችን ላይ ወይም በስልካችን ሊሆን ይችላል ኦፔራ ሚኒን እንጠቀማለን። ባይ ዲፎልት ቪፒኤን ስላላቸው ማለት ነው። ኦፔራ እንደዚህ እንከፍታለን። ከዛ እንደምታዩት ቪፒኤን አለው ባይ ዲፎልት ኦፔራ። እዚህ ፊት ለፊት ላይ ደግሞ የማታገኙት ከሆነ ኦፔራ ሴቲንግ ላይ ተገቡና ቪፒኤን ብላችሁ ስትጽፉ አማራጩ ይመጣል ማለት ነው። ኦን ኦፍ በማድረግ ኦፍ ሆና ከነበረ ኦን በማድረግ ቪፒኤናችንን እናበራለን ማለት ነው። ከዛ እዚህ ጋር ቪፒኤን እንደምታዩት የተለያዩ አማራጮች ይመጣል። ግን ያው የኛ ቪፒኤን መሆን ያለበት አሜሪካ የሚለው ሎኬሽን ላይ እናደርግና አይፒ አድሬሳችን በቪፒኤኑ አሜሪካ ላይ ይሆናል ማለት ነው። ስለዚህ አሁን ኤሊጂብል እንድንሆን የቀደሙን URL አድሬስ ከዲስክሪፕሽን ሊንክ ላይ የምታገኙትን ኮፒ አድርጋችሁ ፔስት ስታደርጉት እንደምታዩት የኢሜል አድራሻ እንድናስገባ ይጠይቀናል ማለት ነው። ስለዚህ እዚህ ጋራ የኢሜል አድራሻ እንጠቀማለን። ስንጠቀም እዚህ ጋር ሪኮመንድ የማደርጋችሁ የራሳችሁን ሁሌ የምትጠቀሙበትን የኢሜል አካውንት ባታስገቡ ጥሩ ነው። አሁን እኔ ለዚሁ ስራ ብዬ ኢሜል ክሬት ያደረኩለት አለ ዮናታን ስማርት በሚል በሱ አካውንት ሎጊን አድርገን ገብተን እንዴት መጠቀም እንደምንችል አሳያችኋለሁ ማለት ነው። ዩዘር ኔም እና ፓስወርድ አስገባለሁ። ያው እንደምታዩት ልክ ዩዘር ኔም እና ፓስወርድ ሳስገባ ምን ይላል? የዩኒቨርሲቲ ስቱደንት 15 መንዝ የሚሆን ጄሚኒ ፍሪ ለመስጠት አፕግሬድ በዚህ አድርግ ነው የሚለው። ትራያል ለማስጀመር ማለት ነው። ቬሪፋይ ስቱደንት መሆናችንን ከታች እናረጋግጣለን። ያው እንደምታዩት ይሄኛው በወር ቢያንስ ወደ 19.9 ዶላር ያስከፍላል ማለት ነው ለወራዊ። ያው ግን ፍሪ ስለሆነ ነው። ስቱደንት መሆናችንን ማረጋገጫ ቬሪፋይ እናደርጋለን። ይሄ ምን ይፈልጋል ማለት ነው? የስቱደንት ተማሪ የአሜሪካ የዩኒቨርሲቲ ተማሪ መሆናችን ማረጋገጥ ይፈልጋሉ ማለት ነው። ስለዚህ ቬሪፋይ ስቱደንት ስታተስ የሚለውን ስንመርጥለት ያው እንደምትመለከቱት ስቱደንት መሆናችሁን ቬሪፋይ አድርጉልኝ የሚል አካውንት እንድታስገቡ ይጠይቃቸዋል። ስለዚህ እዚህ አካውንት ጋር ምንድነው የምናስገባው? የተለየ ሊንክ አለ። እሱ ሁለተኛ ከዲስክሪፕሽን ሊንክ ላይ ካስቀመጥኩት ውስጥ ታገኛላችሁ። ቴምፖራሪ ኢሜል ነው። ይሄንን URL ኮፒ በማድረግ ሌላ ሊንክ እንከፍትና እዚህ ላይ ፔስት እናደርገዋለን። እንደምትመለከቱት ይሄ
ቴምፖራሪ ሜል ክሬት ማድረጊያ ነው። ይሄ ከዚህ በፊት የተጠቀምኩት ነው። ሶ ይሄ የሚረዳን ምንድነው የትምህርት ቤቱ አባል መሆናችንን ኢሜል ክሬት የምናደርግበት የቴምፖራሪ ሜል ነው ማለት ነው። ሶ ያን ለማድረግ እዚህ ጋር እንደምትመለከቱት ከዚህ በፊት ክሬት ያደረኩት ነው። አሁን ሌላ አዲስ አካውንት ክሬት እናደርጋለን የሚያስፈልጋችሁ ማለት ነው። ይሄንን እንደውና ኒው እንላለን አዲስ አካውንት ለመክፈት። ከዛም እዚህ ጋር ያው ሮቦት አይደላችሁም ቼክ አድርጉልኝ የሚለውን ይሄንን አክቲቭ እናደርጋለን። የሚጠይቀንን በአግባቡ ሞላና እናልፋለን ማለት ነው። ይሄንን ቼክ ካደረግን በኋላ እዚህ ጋር እንደምትመለከቱት የምንመርጠው የኢሜል አይነት ዩሜል edu.pl የሚል ነው። የስቱደንት ስታተሳችንን አፕሮቭ የምናደርግበት ነው ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት አንድ ሳምፕል ክሬት አደርጋለሁ። worldsoratest@yomel.edu.pl ብዬ ክሬት አደረኩኝ። ከዛም ኮፒ ያደረኩት እዚህ ላይ ፔስት እናደርገዋለን። ከዛ ቬሪፋይ እንለዋለን። ይሄን ቬሪፊኬሽን ኮድ አሁን ክሬት ወዳደረግነው ቬሪፊኬሽን ይልክልናል። ከዛ ላይ አምጥተን ኮፒ ፔስት እናደርጋለን ማለት ነው። እዚህ ጋራ ኢሜይሉ ከታች ካልመጣላችሁ ድንገት ወደ ላይ ወጣ ብላችሁ ሪፍሬሽ የምትለዋን እቺን በተን ክሊክ በማድረግ ኢሜይሉ እንዲመጣላችሁ ማድረግ ትችላላችሁ። አሁን ግን የኔን ስለላከልኝ ይሄንን የላከልኝን ቬሪፊኬሽን ኮድ ኮፒ በማድረግ ወደ ቬሪፊኬሽኑ መጣና ፔስት እለዋለሁ። ከዛም ሰብሚት እለዋለሁ። ሶ እንደምታዩት እዚህ ጋራ ኤሊጂብል ሆኛለሁ በዚህ አካውንት ማለት ነው። የስቱደንቱን አካውንት ከፍቼ ከዛ ኮንቲኒው እለዋለሁ። ሶ በመጨረሻም ያው ኤሊጂብል ሆነናል። ነገር ግን የክሬዲት ካርድ እንድናስገባ ይጠይቀናል። ያ ማለት ይሄን 15 ወር ከተጠቀምን በኋላ ሌላ አውቶማቲክ አፕዴት ማድረግ ከፈለግን ከካርዳችን ቆርጦ ድጋሚ ለመቀጠል እንዲያስችለን የምንጠቀመው ነው። እኛ ግን አሁን የምንፈልገው ለፍሪ ትሪያል ስለሆነ የማንኛውም የምታውቁት የጓደኛ የቤተሰብ ሊሆን ይችላል እሱን ካርድ ማስገባት ነው። ምንም ብር አይቆርጥም ማለት ነው። ነገር ግን ውስጡ ከገባን በኋላ ያው አውቶማቲካሊ ይሄ ወር ካለቀ በኋላ እንዳይቆርጥብን ስቶፕ እናደርገዋለን ማለት ነው። ሌላኛው ደግሞ አማራጭ ምንድነው? ካርድ የማታገኙ ከሆነ ለራሳችሁ ክሬት ማድረግ ትችላላችሁ። አንደኛው ባይቢት ላይም ክሬት ማድረግ ትችላላችሁ፣ ቢትኖብ ላይም ክሬት ማድረግ ትችላላችሁ። እነዚህን አድራሻ ጉግል ላይ ሰርች በማድረግ የሚያስፈልገውን ክራይቴሪያ እንድታሟሉ በማድረግ ክሬዲት ካርዶችን ክሬት ማድረግ ትችላላችሁ ማለት ነው። በቀጣይ ቪዲዮ ክሬዲት ካርድ እንዴት ክሬት እንደምታደርጉ ሰራላችኋለሁ። በቢትኖብ ተጠቅመን አካውንት እንዴት መክፈት እንደምንችል ያው በቀጣይ ቪዲዮ እንዳልኳችሁ አሳያችኋለሁ። ቀላል ነው ስቴፑ። ያው መሰረታዊ የሆኑ የሚባሉ ነገሮችን ፊል ማድረግ ያለባችሁ መሙላት ነው የሚጠበቅባችሁ ማለት ነው። እስከዛው ድረስ ግን እንዳልኳችሁ ባላችሁ ቤተሰብ ወይም በምታውቁት ሰው በካርድ በዛ መጠቀም ትችላላችሁ ማለት ነው። ለዚህ ሙሉ አጠቃቀሙና ሌሎች አይነቶች የኤአይ ጄነሬት ማድረጊያ ፕላትፎርሞች ምን ይመስላሉ የሚለውን በሌላ ፕሮግራም ይዤላችሁ ቀርባለሁ። ስለተከታተላችሁ አመሰግናለሁ። Thank you for watching this video. If you enjoyed it, please hit the like button and the bell notification icon.